ሰላም ሴቶች፣ እስከ ዛሬዋ ቀን ድረስ ሙሉ በሙሉ ራሳችሁን ስትንከባከቡበት የነበረው መንገድ አድካሚ እንደሆነ ብነግራችሁስ? ዛሬ የምትማሯቸው የውበት መጠበቂያ ዘዴዎች በጣም ቀላል ከመሆናቸው የተነሳ ቆይ ይህን እስካሁን እንዴት ሳላውቅ ቀረሁ ማለታችሁ የማይቀር ነው። ዋናውና በጣም ምርጡ ነገር ደግሞ ምንም አይነት ውድ ምርት የምትጠቀሙ አለመሆኑ ነው። ስለዚህ ሌላ ሶሻል ሚዲያ ላይ የታወቀ ውድ ምርት ወይም ፕሮዳክት ከመግዛታችሁ በፊት ይህን ቪዲዮ እስከ መጨረሻው መከታተል ይኖርባችኋል። አንደኛ፣ ሜካፕ ከመጀመራችሁ በፊት የከንፈር ባልም ወይም ቫዝሊን መቀባት። ትልቅ ልዩነት የሚያመጣ ቀላል ዘዴ ልንገራችሁ። ሜካፕ ከመቀባታችሁ በፊት ወይም ከመንካታችሁ በፊት የመጀመሪያው ስራችሁ የከንፈር ባልም ወይም ደግሞ ቫዝሊን መቀባት ይሁን። ሌላውን የፊት ሜካፕ እየሰራችሁ ከንፈራችሁ እርጥብ ሆኖ እንዲቆይ ጊዜ ይሰጠዋል። ይህ በተለይ ደረቅ ሊፕስቲክ ወይም ደግሞ ሜት ሊፕስቲክ ለምትወዱ በጣም ይጠቅማል፣ ምክንያቱም የከንፈር መድረቅን ይከላከልላችኋል። ሁለተኛ፣ ሽቶን ከረጫችሁ በኋላ ማሸት አቁሙ። ሽቶ በእጃችሁ አንጓ ላይ ረጭታችሁ ወዲያውኑ ማሸት ትልቅ ስህተት ነው። ማሸት ሙቀትና ግጭት ስለሚፈጥር የሽቶውን የተፈጥሮ ጠረን ይለውጠዋል፣ በፍጥነትም እንዲጠፋ ያደርገዋል። በፋንታው አንዴ ረጭታችሁ በራሱ ጊዜ እንዲደርቅ ተውት። በተጨማሪም ደግሞ ሽቶውን ከመርጨታችሁ በፊት ቫዝሊን ወይም ደግሞ ሞይስቸራይዘር ሽቶውን የምትረጩበት ቦታ ላይ መቀባት። ይህም ሽቷችሁ ጠረኑን ሳይለቅ ለረጅም ሰዓት እንዲቆይ ይረዳችኋል። ሶስተኛ፣ ቆዳችሁ ገና ሳይደርቅ ሞይስቸራይዘር ተቀቡ። ሰዎች ከሚያደርጓቸው ትልቅ ስህተቶች አንዱ ፊታቸው ሙሉ በሙሉ እስኪደርቅ ድረስ ጠብቀው ክሬም መቀባት ነው። በምትኩ ፊታችሁን ቀስ አድርጋችሁ በፎጣ ካበሳችሁት በኋላ ጥቂት እርጥበት እንዳለው ሞይስቸራይዘር ተቀቡ። ሞይስቸራይዘር የሚያገለግለው ውሃን በቆዳ ውስጥ ለማሰር ስለሆነ ይሄ ትንሽ ለውጥ ቆዳችሁ ይበልጥ የወዛና አንጸባራቂ እንዲሆን ያደርገዋል። አራተኛ፣ በሳቲን ወይም በሐር ትራስ ጨርቅ ላይ ተኙ። ጠዋት ስትነሱ ጸጉራችሁ ከተያያዘና ከተንጨባረረ ምናልባትም ስህተቱ የትራስ ጨርቃችሁ ሊሆን ይችላል። የጥጥ ጨርቅ በምትተኙበት ጊዜ ፍሪክሽን ወይም ደግሞ ሰበቃ ስለሚፈጥር ጸጉራችሁ ካርልን ወይም ደግሞ የተያያዘ እንዲደርቅ ያደርገዋል። የሳቲን ትራስ ጨርቅ ግን ጸጉራችሁና ቆዳችሁ በቀላሉ እንዲንሸራተቱ በማድረግ የጸጉር መበጣጠስን ይቀንሳል። አምስተኛ፣ የሜካፕ ብሩሾቻችሁን በየጊዜው እጠቡ። ፊት ላይ የሚወጡ ያልታሰቡ ብጉርና ሽፍታዎች ምክንያታቸው የሜካፕ ብሩሻችሁ ሊሆን ይችላሉ። ብሩሾቹን በተጠቀማችሁ ቁጥር የቀድሞ ሜካፕ፣ ቅባትና ባክቴሪያዎችን ይሰበስባል። በየቀኑ የምትጠቀሙ ከሆነ ቢያንስ በሳምንት አንድ ጊዜ እጠቧቸው። ይህ ቆዳችሁ ንጹህ እንዲሆን ትልቅ አስተዋጽኦ አለው። ስድስተኛ፣ የፀሐይ መከላከያ ክሬም ወይም ደግሞ ሰንስክሪንን ለአንገታችሁና ለጆሮአችሁ ተቀቡ። አብዛኛው ሰው የፀሐይ መከላከያ ክሬምን ወይም ደግሞ ሰንስክሪንን ፊቱ ላይ መቀባትን ያስታውሳል። ነገር ግን አንገትና ጆሮአቸውን ሙሉ በሙሉ ይረሳሉ። እነዚህ ክፍሎች ልክ እንደ ፊታችሁ ለፀሐይ የተጋለጡ ስለሆኑ ጥቁር ነጠብጣቦችና የቆዳ ቀለም መለዋወጥ ሊታይባቸው ይችላል። ስለዚህ የፀሐይ መከላከያን ለአንገትና ለጆሮም ጭምር ተቀቡ። ስምንተኛ፣ ቀኑን ሙሉ ፊታችሁን መነካካት አቁሙ። ትልቅ ነገር ላይመስል ይችላል፣ ነገር ግን ፊታችሁን ደጋግሞ መነካካት ቆሻሻንና ባክቴሪያን ከእጃችሁ በቀጥታ ወደ ፊታችሁ ያስተላልፋል። ይህ ሳታውቁት የቆዳ ቀዳዳዎችን በመዝጋት ብጉርን ያባብሳል። ፊታችሁን ባልነካካችሁ ቁጥር ቆዳችሁ ይበልጥ ጤናማ ይሆናል። 9 ሜካፕ ከመቀባታችሁ በፊት የፊት ክሬማችሁን አድርጉ። የተቀባችሁት ፋውንዴሽን ቀኑን ሙሉ ሲሰነጠቅ ወይም ሲላጥ አስተውላችሁ ታውቃላችሁ? አንዳንድ ጊዜ ችግሩ የሜካፑ ሳይሆን ክሬማችሁን እንደተቀባችሁ ወዲያውኑ ፋውንዴሽን ስለምትጠቀሙ ነው። ፋውንዴሽን ከመቀባታችሁ በፊት ፊታችሁ ላይ ያለው ክሬም ከ1 እስከ 3 ደቂቃ በቆዳችሁ ውስጥ እንዲገባ ጊዜ ስጡት። 10 ቅንድባችሁን መጀመሪያ ላይ በብሩሽ ቦርሹት። ቅንድባችሁን በቅንድብ እርሳስ ከመሙላታችሁ በፊት የቅንድቡን ጸጉር በብሩሽ ወደ ላይ ቦርሹት። ይህ የቅንድባችሁን የተፈጥሮ ቅርጽ እንድታዩና የት ቦታ ላይ ከለር ወይም ደግሞ ኩል መጨመር እንዳለባችሁ በትክክል አሳያችኋል። 11 ገላችሁን ታጥባችሁ ከወጣችሁ በኋላ ወይም ደግሞ ከሻወር በኋላ ወዲያውኑ የሰውነት ሎሽንን ተቀቡ። ሰውነትን እርጥበት ለመስጠት ከምንም ጊዜ በላይ የተሻለው ሰዓት ሻወር ከወሰድን በኋላ ያለው ሰዓት ነው። ቆዳችሁ ገና ሙሉ በሙሉ ስላልደረቀ እርጥበትን በቆዳችሁ ውስጥ ለማሰር በጣም አመቺ ነው። በተለይም ደግሞ ደረቅ ክርን ወይም ደግሞ ጉልበት በጣም የሚያስቸግራችሁ ከሆነ ይህ በጣም ቀላል ልማድ ትልቅ ለውጥን ያመጣላችኋል። 12 የስልክ ስክሪናችሁን አዘውትራችሁ አጽዱ። ስልካችሁ በእጃችሁ በጠረጴዛዎችና በተለያዩ ቦታዎች ላይ ምን ያህል ጊዜ እንደሚቀመጥ አስተውላችሁ ታውቃላችሁ?
ያ ሁሉ ቆሻሻ ነው በየቀኑ ከጉንጫችሁ ጋር እየተገናኘው ያለው። ስለዚህ በየቀኑ የስልካችሁን ስክሪን በትንሹ ማጽዳት ወደ ቆዳችሁ የሚሄደውን ቆሻሻና ቅባት የሚቀንስ ትልቅ ልምድ ነው። 3 ሊቪንግ ኮንዲሽነር ተጠቀሙ። ጸጉራችሁን ከታጠባችሁ በኋላ በመደበኛ ኮንዲሽነር ብቻ አትጨርሱ። ቀላል የሆነው ሊቪንግ ኮንዲሽነር እርጥበትን ለመጠበቅና ጸጉር ቀኑን ሙሉ እንዳይደርቅ ይረዳችኋል። ጸጉራችሁ ብዙ ጊዜ መጨረሻ ላይ የሚደርቅ ከሆነ ይህ አንድ ምርት የጸጉራችሁን ሁኔታ ሙሉ በሙሉ ይለውጣል። 4 የትራስ ጨርቃችሁን በየሳምንቱ ጠቡ። የቆዳ እንክብካቤያችሁ ምንም ያክል ፍጹም ቢሆን በቆሸሸ ትራስ ላይ መተኛት ያደረጋችሁትን ጥረት ሁሉ ከንቱ ሊያደርገው ይችላል። ትራሳችሁ በየቀኑ ቅባትን፣ ላብንና ባክቴሪያን ይሰበስባል። በሳምንት አንድ ጊዜ ትራስ ጨርቅን ማጠብ ወይም ደግሞ መቀየር ለቆዳችሁ ንጹህ አካባቢን ይፈጥራል፣ እንዲሁም ብጉርን ይከላከላል። 15 ሻምፖን በምትጠቀሙበት ሰዓት ጭንቅላታችሁን ማሳጅ አድርጉ። የጸጉር መታጠቢያ ቀናችሁን በችኮላ ከማሳለፍ ይልቅ በጣቶቻችሁ ጫፍ የጭንቅላት ቆዳችሁን ማሳጅ በማድረግ አንድ ተጨማሪ ደቂቃ አሳልፉ። ይህ የራስ ቅባትና የቆሸሸ ክምችቶችን ከማንሳት በተጨማሪ የደም ዝውውርን ለማፋጠን ይረዳል። የራስ ቆዳችሁ ንጹህ እንዲሆን ከማድረጉም በላይ ዘና እንዲል ያደርገዋል። 16 ሽቷችሁን ሁሉም ቦታ ላይ አትርጩ። ሽቷችሁ ረጅም ጊዜ እንዲቆይ ከፈለጋችሁ ዝም ብላችሁ በየቦታው አትርጩት። በእጃችሁ አንጓ፣ ከጀሯችሁ በስተጀርባና በአንገታችሁ ጎኖች ላይ እርጯቸው። እነዚህ ቦታዎች በተፈጥሮ የተሻለ ሙቀት ስላላቸው ሽቶው ቀኑን ሙሉ እንዲቆይ ይረዳቸዋል። 17 ማስካራችሁን ቢያንስ በየ3 ወሩ ቀይሩት። በሜካፕ ባጋችሁ ውስጥ ማስካራ አጭር እድሜ ካላቸው ምርቶች አንዱ ነው። ሁልጊዜ ለአየር ስለሚጋለጥና ወደ አይናችሁ አቅራቢያ ስለሚሄድ በጊዜ ሂደት ባክቴሪያ ሊፈጥር ይችላል። በየ3 ወሩ መቀየር አይናችሁን ጤናማ ለማድረግ ይረዳል። 18 ከሜካፕ ነፃ የሆኑ ቀናትን ለራሳችሁ ስጡ። ቆዳችሁ በየቀኑ በሜካፕ መሸፈን የለበትም። በሳምንት ውስጥ ጥቂት ቀናትን ከሜካፕ ነፃ ማድረግ ለቆዳ እንክብካቤ ትኩረት መስጠት እና ቆዳችሁን ከከባድ ምርቶች እንዲተነፍስ እድል ይሰጠዋል። በተጨማሪም ቆዳችሁ ጤናማ ሲሆን በተፈጥሮ ብዙ ጊዜ ሜካፕ አያስፈልጋችሁ። 19 የቆዳ እንክብካቤ ምርቶችን እስከ አንገታችሁ ድረስ ተቀቡ። ብዙ ሰዎች የሚሰሩት የውበት ስህተት ለፊታቸው ጊዜ ይሰጣሉ፣ ነገር ግን አንገታቸውን ሙሉ በሙሉ ይረሱታል። አንገታችሁ ልክ እንደ ፊታችሁ ለፀሐይ ጉዳት የተጋለጠ ነው። ስለዚህ ክሬም ወይም የፀሐይ መከላከያ ስትቀቡ ሁሉንም ነገር ወደ አንገታችሁ ጭምር ውሰዱት። 20 በራሰ ወይም ደግሞ በእርጥብ ጸጉር አትተኙ። ጸጉራችሁ እርጥብ እያለ መተኛት ጠዋት ላይ የበለጠ እንዲያያዝና እንዲንጨባረር ወይም እንዲሰባበር ያደርገዋል። በምትኩ ከመተኛታችሁ በፊት ጸጉራችሁ ጥቂት በአየር እንዲደርቅ አድርጉት። የግድ በረጠበ ጸጉር መተኛት ካለባችሁ ጸጉራችሁን በቀላሉ ጉንጉን ስሩት ወይም ደግሞ የሳቲን ኮፍያ አድርጋችሁ ተኙ። 21 የተዘቀዙ ማንኪያዎች የአይን ማበጥን ለመቀነስ ይረዳሉ። ጠዋት ከአይን ማበጥ ጋር ከነቃችሁ አትደናገጡ። 2 ንጹህ የብረት ማንኪያዎችን ለ10 ደቂቃዎች ፍሪጅ ውስጥ አስቀምጧቸው። ካወጣችሁ በኋላም ባበጠው የአይናችሁ ክፍል ላይ ለተወሰነ ደቂቃ አስቀምጡ። ቅዝቃዜውም የአይናችሁን ማበጥ በጊዜያዊነት ይቀንሳል እናም ይበልጥ ንቁ እንድትመስሉ ያደርጋችኋል። 22 የምትጠቀሙትን ፕሮዳክቶች ቀንሷቸው። ብዙ ምርት መጠቀም ሁልጊዜ የተሻለ ውጤት ያመጣል ማለት አይደለም። የቆዳ እንክብካቤ ወይም የጸጉር ምርቶች ቢሆኑም እንኳን ከመጠን በላይ መጠቀም ቆዳችሁ እንዲከብደው ወይም ጸጉራችሁ እንዲዝል ሊያደርግ ይችላል። በመጀመሪያ በጥቂቱ ጀምሩ፣ ከዛ በኋላ ካስፈለገ መጨመር ይቻላል። 23 ውሃ ጠጡ፣ ነገር ግን ተአምር አትጠብቁ። ብዙ ሰዎች ስለ ውሃ ሲናገሩ በጣም ፍጹም አድርገው ይናገራሉ። እውነታው ግን እርጥበት ለአጠቃላይ ጤናችሁ አስፈላጊ ነው፣ ነገር ግን ውሃ ለብጉር አስመታዊ ፈውስ አይደለም። እውነተኛው የውበት ዘዴ ጥሩ እርጥበትን ከተከታታይ የቆዳ እንክብካቤ፣ ጥሩ እንቅልፍና የተመጣጠነ ምግብ ጋር ማጣመር ነው። 24 ራስ መተማመን ከምንም በላይ የሚበልጥ የውበት ዘዴ ነው። እና በመጨረሻ ከሁሉ የተሻለ የውበት ዘዴ በእቃ መያዣ ውስጥ የሚገኝ አይደለም። በጣም ውድ የሆነ ምርት ሊኖራችሁ ይችላል፣ ነገር ግን በራስ መተማመን ከሌላችሁ በጭራሽ ልታጣጥሟቸው አትችሉ። የተፈጥሮ ገጽታችሁ፣ ጸጉራችሁና ልዩ የሚያደርጋችሁ ነገር ሁሉ አስቀድሞ ውብ ነው። ነገር ግን የውበት ምርቶች በራስ መተማመናችሁን ሊያሳድጉ ይገባል እንጂ ሊተኩት አይገባም። በእለታዊ ህይወታችሁ ውስጥ በተግባር የምትጠቀሙባቸውን አዳዲስ ዘዴዎች እንዳገኛችሁ ተስፋ አደርጋለሁ። አንዳንድ ጊዜ ትልቁን ልዩነት የሚያመጡት በጣም ትንንሽ ልምዶች እንጂ ውድ ምርቶች አይደለም። ምናልባት ፓርት 2 ከፈለጋችሁ ኮሜንት ላይ ያሳውቁኝ።
ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ቻው።